ቀጠናውን ወደማያልቅ እልቂት ሊያስገባ የሚችለው የአባይ ውሃ ፍጥጫ የመጨረሻው ቀይ መስመር ላይ የደረሰ ይመስላል። ግብጽ በይፋ የጦርነት ነጋሪቷን አሰምታለች። የግብፁ የውጭ ጉዳይ ሚኒስተር የህዳሴው ግድብ ድርድር ሙሉ በሙሉ ሞቷል፣ ጥቅማችንን ለማስከበር ወታደራዊ እርምጃ ከመውሰድ ወደ ኋላ አንልም ሲሉ ቀጠናውን ባስደነገጠ ዛቻ አደባባይ ወጥተዋል። ነገር ግን ካይሮን እንቅልፍ የነሳትና ያሳበዳት ትልቁ ምስጢር የህዳሴው ግድብ ብቻ አይደለም። ኢትዮጵያ በአባይ ወንዝ ላይ 3 አዳዲስ ግዙፍ ግድቦችን ልትገነባ ነው የሚለው ያልተጠበቀ መብረቃዊ ዜና ግብፅን ክፉኛ አስደንብሯታል። የኢትዮጵያ ያልተጠበቀ እርምጃ ካይሮን ቆሞ ቀር አድርጓታል። ይባስ ብሎ ነገሩ ከቁጥጥር ውጪ ሲወጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድንገት ብቅ በማለት በዚህ አደገኛ የእሳት ጨዋታ ውስጥ እጃቸውን አስገብተዋል። የአሜሪካ ጣልቃ ገብነት ይህንን የቀጠናውን የሞት ሽረት ትግል ወዴት ይወስደዋል? ትራምፕ ያሰቡት ስውር ሴራ ምንድን ነው? በሌላ በኩል ደግሞ ግብጽ በሱዳን ደም አፋሳሽ ጦርነት ውስጥ ሾልካ በመግባት የሱዳንን ጦር ከጀርባ በመደገፍ በኢትዮጵያ ላይ እየሸረበች ያለችው አደገኛ የከበባ ቁማር በይፋ እየታየ ይመስላል። ሰላም የራዳር ቤተሰቦች እንደምንቆያችሁን ለሰዓቱ ይዘን በቀረብነው ትንታኔ የቀጠናውን ሚዛን የሚያናውጥና በምስራቅ አፍሪካ በቀይ ባህር ቀጠናና በአባይ ወንዝ ዙሪያ ያንዣበበውን እጅግ አደገኛ የጂኦፖለቲካዊ ውጥረትና የጠላቶችን ስውር የከበባ ሴራ የምንመለከት ይሆናል። አብራችሁን ቆዩ። የአባይ ወንዝ ፖለቲካ ከመቼውም ጊዜ በላይ ወደ ለየለት አደገኛ ቀጠና ተሸጋግሯል። የግብፁ የውጭ ጉዳይ ሚኒስተር ባድር አብድላቲ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ሲደረግ የነበረው ድርድር ሙሉ በሙሉ የሞተና መቋጫ ያጣ ደረጃ ላይ መድረሱን በይፋ አውጀዋል። ይህ ብቻ አይደለም። ካይሮ የውሃ ደህንነቷ ላይ አደጋ ከተጋረጠ ጥቅሟን ለማስከበር ማንኛውንም እርምጃ ከመውሰድ ወደ ኋላ እንደማትል በአደባባይ ዛቻዋን አሰምታለች። የዚህ አዲስና አስደንጋጭ ቁጣ መነሻ የሆነው ደግሞ ከሰሞኑ የወጣው አዲስ መረጃ ነው። ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 አዳዲስ ግድቦችን ለመገንባት ዝግጅት መጀመሯን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ የግብጽ መንግስት ከፍተኛ ድንጋጤ ውስጥ መግባቱ ተሰምቷል። የውጭ ጉዳይ ሚኒስተሩ ይህንን አስመልክተው ሲናገሩ የግብጽ አቋም እጅግ ግልጽና የማያወላውል ነው። የህዳሴው ግድብ የታችኞቹን የተፋሰስ ሀገራት ሳያማክር የተወሰደ የአንድዮሽ እርምጃ በመሆኑ ህገወጥና እውቅና የማንሰጠው ነው ሲሉ ተደምጠዋል። ሚኒስትሩ አክለውም በአባይ ወንዝ ላይ የሚደረግን ማንኛውም አዲስና የአንድ ወገን እርምጃ በፍጹም አንቀበልም በማለት ኢትዮጵያን አጥብቀው አስጠንቅቀዋል። ከዚህም አልፎ የሩሲያው አርቲ ቴሌቪዥን እንደዘገበው ኢትዮጵያ እነዚህን አዳዲስ የግድብ ፕሮጀክቶች በተግባር የምታውል ከሆነ የካይሮ ምላሽ ምን ሊሆን እንደሚችል ለቀረበላቸው ጥያቄ ሚኒስትሩ የሰጡት ምላሽ ቀጠናውን ወደ ጦርነት ሊያስገባ የሚችል አደገኛ ቃላት የታከለበት ነበር። ሚኒስተር ባድር አብድላቲ በዓለም አቀፍ ህግጋት መሰረት ህጋዊ የሆነ ራስን የመከላከል መብታችንን እንጠቀማለን በማለት ካይሮ ወታደራዊ እርምጃን ጨምሮ ማንኛውንም የኃይል አማራጭ ልትወስድ እንደምትችል በስውር አስፈራርተዋል። እነዚህ ተከታታይ የግብጽ ማስጠንቀቂያዎች ካይሮ የኢትዮጵያን የልማት መብት ለማጨለም ጫፍ መድረሷን በግልጽ ያሳያሉ። በህዳሴው ግድብ ድርድር መቋጫ ባጣበትና የግብጽ የጦርነት ዛቻ በተጠናከረበት በዚህ ወሳኝ ወቅትም ኢትዮጵያ በአባይ ላይ ያላትን ሉዓላዊ መብት ለማስከበር የምትወስዳቸው ቀጣይ እርምጃዎች ምን ይሆኑ የሚለው የብዙሃኑ ጥያቄ ሆኗል። ይህ አደገኛ ፍጥጫም የአፍሪካ ቀንድን ወደ ሌላ አውዳሚ ጦርነት እንዳይከተው ከፍተኛ ስጋትን ፈጥሯል። ካይሮ በአባይ ወንዝ ላይ ማንኛውንም አዳዲስ የአንድዮሽ ፕሮጀክቶች በፍጹም እንደማትቀበል በድጋሚ ማረጋገጧን ተከትሎ የህዳሴው ግድብ ውዝግብ ሌላ ያልተጠበቀ ዓለም አቀፍ ትኩረትን ስቧል። የዚህ አደገኛ ውጥረት ማዕበል አሁን ወደ ዋሽንግተን ተሻግሮ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽ እና በኢትዮጵያ መካከል ያለውን ይህንን የከረረ ፍጥጫ ለመፍታት ጣልቃ ለመግባትና ለማገዝ ፈቃደኛ መሆናቸውን መግለጻቸው ጉዳዩን ዳግም ወደ ዓለም አቀፉ የፖለቲካ መድረክ አናት አምጥቶታል።
ይሁን እንጂ ፕሬዝዳንቱ መደበኛ ድርድሩ ስለሚጀመርበትም ጊዜ ሆነ በውዝግቡ ላይ ስለተገኘ አዲስ የዲፕሎማሲ ስኬት እስካሁን በይፋ ያሳወቁት ነገር የለም። አሜሪካ ዳግም በህዳሴው ግድብ ጉዳይ እጇን ማስገባቷ የውሃ ፖለቲካውን ወደ የትኛው አቅጣጫ ይወስደው ይሆን የሚለው የብዙሃኑ ጥያቄ ሆኗል። ይህ በእንዲህ እንዳለ ግብጽ የቀጠናውን ጂኦፖለቲካዊ ቁማር በሱዳን በኩል አጠናክራ ቀጥላለች። የውጭ ጉዳይ ሚኒስተር ባድር አብድላቲ በአጎራባች ሱዳን እየተካሄደ ያለውን ደም አፋሳሽ ጦርነት እጅግ አሳዛኝና ልብ የሚሰበር ሲሉ ገልጸውታል። በተለይ በኮርዶፋንና ዳርፉር ግዛቶች በንጹሃን ዜጎች ላይ እየተፈጸሙ ያሉ ተደጋጋሚ ጥቃቶች የሀገሪቱን የሰብአዊ ቀውስ ወዳለቀለት የጥፋት ደረጃ እንዳደረሱት ተናግረዋል። ከዚህም ባለፈ በአልፋሽር በአል ኦቤይድና በሌሎችም የሱዳን አካባቢዎች እየታዩ ያሉትን እጅግ አደገኛ ወታደራዊ ክስተቶች ሚኒስተሩ በከፍተኛ ስጋት አንስተዋል። ይህንን የጥፋት እሳት ለማብረድና አስቸኳይ የተኩስ አቁም ስምምነት ላይ ለመድረስ ካይሮ ከተለያዩ ቀጠናዊና ዓለም አቀፋዊ ተዋናዮች ጋር ሰፊ የጀርባ ዲፕሎማሲ ግንኙነት እያደረገች መሆኗን አብደላቲ አጽንኦት ሰጥተዋል። በዚህ ሂደት ውስጥ የግብጽ ዋነኛና የማያወላወል ፍላጎትም የሱዳን መንግስታዊ አንድነት ተቋማቷን በተለይም ደግሞ የሱዳን ብሔራዊ ጦርንና የግዛት ሉዓላዊነቷን የሚያስጠብቅ ፖለቲካዊ መፍትሄ ማምጣት መሆኑንም አስታውቀዋል። በኢትዮጵያና በግብጽ መካከል ያለው የውሃ ላይ ውዝግብ የፍትህና የብዝበዛ ትግል ነው። ኢትዮጵያ በአባይ ወንዝ ላይ ያላት ሉዓላዊ መብትና የልማት ፍላጎት ዓለም አቀፍ ሕግንና ፍትሃዊ ተጠቃሚነትን መሰረት ያደረገ ማንንም ሀገር የማይጎዳ ጽኑና ግልጽ አቋም ነው። በሌላ በኩል ግን የግብጽ መንግስት በተደጋጋሚ እያሳየ ያለው ባህሪ ከተለመደው አፈቀላጤነት የዲፕሎማሲ ድራማና የሚዲያ ላይ ጩኸት የዘለለ አይደለም። ካይሮ በዘመናት ያረጀውንና ሌሎች የተፋሰሱን ሀገራት ያገለለውን የብቸኝነት ተጠቃሚነትን ለማስቀጠል ዛቻና የማስፈራሪያ ፖለቲካንና የቀጠናውን ሀገራት የማጋጨት አደገኛ ስትራቴጂን እንደ ብቸኛ መውጫ ቀዳዳ አድርጋ ይዘዋለች። ሆኖም ይህ የግብጽ የአደባባይ ላይ ፉከራና የባዶ ዛቻ ዲፕሎማሲ ልማቷን እውን ለማድረግ ሌት ተቀን የምትተጋውን ኢትዮጵያ ከጀመረችው የእድገት ጉዞ ቅንጣት ታህል ወደኋላ ሊመልሳት አይችልም። እውነታው አንድና የማያወላውል ነው። የግብጽ አፈቀላጤነት የታላቁን የህዳሴ ግድብ እውን መሆን እንዳላስቆመ ሁሉ ወደፊትም የኢትዮጵያን ትክክለኛ ተፈጥሯዊና ፍትሃዊ የልማት መብት ሊነጥቅ አይችልም። ለሰዓቱ ያዘጋጀነውን ወደ እናንተ አደረስን። አብራችሁን ስለነበራችሁ እናመሰግናለን። በሌሎች ዜናዎችና ትንታኔዎች እስከምንገናኝ ሰላምና ጤና ለሀገራችን። መልካም ጊዜ